ዛሬ የምነግራችሁ ታሪክ በ2020 ዓመተ ምህረት በፓራጓይ ውስጥ የተከሰተ እውነተኛ አሳዛኝ ክስተት ነው። 7 ሰዎች የተሻለ ህይወት ለመፈለግ ሲሉ በብረት ሳጥን ውስጥ ተዘግተው ከብዙ ወራት በኋላ በአስክሬን መልክ የተገኙበት አሳዛኝ ታሪክ እንመለከታለን። በኦክቶበር 23 ቀን 2020 ዓመተ ምህረት ነበር በፓራጓይ ሳንታ ማሪያ ከተማ ውስጥ አንድ እጅግ አስደንጋጭ ክስተት ተከሰተ። የወደቡ ሰራተኞች አንድ ግዙፍ የመርከብ ኮንቴነር ሲከፍቱ ከአፍንጫቸው ዘልቆ የሚገባ የሞት ጠረን ተሰማቸው። ውስጡን ሲመለከቱ ደግሞ አይናቸው ማመን ነበር ያቃታቸው። 7 ሰዎች ሙሉ በሙሉ በሚባል ደረጃ ተሰብስቦ አጥንታቸው ብቻ የቀረው አስክሬናቸው ነበር የተገኘው። ማንም ሰው እነዚህ ሰዎች እንዴት እዚህ ውስጥ እንደገቡና ምን እንደገጠማቸው አያውቅም ነበር። ዛሬ የዚህን የ7 ወንዶች ልብ የሚሰብር ታሪክ ከየት እንደመጡ የተሻለ ህይወት ፍለጋ የነበራቸውን ህልምና በዚያ አስፈሪ የብረት ሳጥን ውስጥ ለመግባት ያነሳሳቸው ፍርሃት እንዲሁም የተሳሳተ መረጃ እንዴት ወደ ሞት እንደመራቸውና ከ3 ወራት በላይ በዚያ አስከፊ ሁኔታ ውስጥ ምን ሊገጥማቸው እንደቻለ እንመለከታለን። ይህ ታሪክ የሰው ልጅ የድብቅ ስደትን አሳዛኝ ገጽታን ያሳያል። ዝግጁ ከሆናችሁ የዚህን ዘግናኝ አሳዛኝ እውነተኛ ታሪክ እናያለን። የሞቱት 7 ሰዎች ጓደኛሞች እንደነበሩ አንድ የሟቹ ጓደኛ ተናግሯል። ከ3 ወራት በፊት ሁሉም በሰርቢያ ውስጥ አብረው ይኖሩ ነበር። ምናልባት የተሻለ ህይወት ፍለጋ ወይም ከነበሩበት ችግር ለመውጣት ሲሉ ህይወታቸውን ለመለወጥ ወስኖ ይሆናል። የነበራቸው ወዳጅነትም ይህንን አደገኛ ጉዞ አብሮ እንዲጀምሩ አድርጓቸው። የእነዚህ ወንዶች ህልም ቀላል አልነበረም። ወደ አውሮፓ በተለይም ወደ ጣሊያንና ወደ ቤልጂየም መጓዝ፣ ይህንንም ለማድረግ ባቡሩን ለመጠቀም አቅደው ነበር። ባቡሩም ለብዙ ሰዓታት በአንድ ጣቢያ ይቆማል የሚል መረጃ ነበራቸው። ይህ እቅዳቸው ደግሞ እውን ለማድረግ ትልቅ እድል መስሏቸው ነበር። ወደዚህ አደገኛ ውሳኔ እንዲገቡ ያደረጋቸው ዋና ምክንያት ደግሞ ፍርሃት ነበር። በሰርቢያ ያለው የኢሚግሬሽን ቁጥጥር እጅግ ጥብቅ እንደሆነ ያውቁ ነበር። በፖሊስ ከተያዙ በኋላ ያሰቃዩናል፣ ከዚያም ያቃጥሉናል የሚል ከባድ ፍርሃት ነበራቸው። ይህ ከባድ ፍርሃት በድብቅ ወደ አውሮፓ ለመግባት አደገኛ ውሳኔ እንዲወስኑ አደረጋቸው። ከፖሊስ ከኢሚግሬሽን ቁጥጥር ለመደበቅ ሲሉ እነዚህ ወንዶች የመረጡት የመደበቂያ ቦታ እጅግ አደገኛ ነበር። በባቡር ላይ ባለ የማዳበሪያ ኮንቴነር ውስጥ ለመደበቅ ወሰኑ። ምናልባት በዚያን ጊዜ የዚህን ውሳኔ አስከፊነት አልተገነዘቡበትም ይሆናል። በዚያች አፍታ ከፍርሃታቸው ለማምለጥ የገቡት ብቸኛ መፍትሄ መስሏቸው ነበር። ትልቁ ስህተትና የሞታቸው መነሻ የሆነው ግን ሌላ ነበር። ባቡሩ ወደ ጣሊያን እንደሚያመራ አስበው የነበረ ቢሆንም ባቡሩ ግን ወደዚያ አይሄድም ነበር። የባቡሩ እውነተኛ መዳረሻ ሌላ ቦታ ነበር። ይህ የተሳሳተ መረጃ ህይወታቸውን ለከፋ አደጋ አጋለጣቸው። እነዚህ 7 ወንዶች በጁላይ 21 ቀን 2020 ዓመተ ምህረት በዚያ አስፈሪ የማዳበሪያ ኮንቴነር ውስጥ ገብተው በራቸውን ዘጉ። ከዚህ ቀን ጀምሮ ህይወታቸው ሙሉ በሙሉ ተለወጠ። ከውጭው ዓለም ጋር ያላቸው ግንኙነት በሙሉ ተቋረጠ። በጠባብና ጨለማ ቦታ ውስጥ ለረጅም ጊዜ ለመቆየት ተገደዱ። እነዚህ ወንዶች ለጉዟቸው ለ3 ቀን ብቻ የሚበቃ የምግብ አቅርቦት ብቻ ነበር ይዘው የገቡት። ይህ ምግብ ደግሞ እነሱ እንዳሰቡት አጭር ጉዞ ለማድረግ በቂ ነበር። ባቡሩ ለአጭር ጊዜ ተጉዞ ወደ አውሮፓ እንደሚያደርሳቸው አስበው ነበር። ነገር ግን ጉዟቸው የ3 ቀን ሳይሆን የበርካታ ወራት እንደሚሆን ፈጽሞ አልገመቱትም ነበር። በኮንቴነሩ ውስጥ ያሉት ቀናት ወደ ሳምንታት ከዚያም ደግሞ ወደ ወራት ተለወጡ። የምግብ አቅርቦታቸው በፍጥነት አለቀ። ውሃውም ውስን ስለነበረ አለቀ። ሙቀቱ እጅግ ከፍተኛ ነበር። የአየር እጥረት፣ የጨለማው ድባብና የሞት ፍርሃት ተናነቃቸው። ተስፋቸው ቀስ በቀስ እየደበዘዘ መጣ። ምግብና ውሃ ሲያልቅ ራብ ወሰን አልባ ሆነ። በዚህ አስከፊ ሁኔታ ውስጥ ህይወታቸውን ለማቆየት ሲሉ አንዳቸው የሌላውን ስጋ ለመብላት ተገደዱ። ይህ የሚያሳየው ህይወትን ለማቆየት የወሰዱት እጅግ አስከፊና ዘግናኝ እርምጃ ነበር። ኮንቴነሩ ከሰርቢያ ተነስቶ በዓለም ዙሪያ በባቡርና በመርከብ ተጉዞ በመጨረሻም በኦክቶበር 19 ቀን 2020 ዓመተ ምህረት ወደ ፓራጓይ ደረሰ። ይህ ማለት 7ቱ ወንዶች ከጁላይ 21 ጀምሮ እስከ ኦክቶበር 19 ድረስ ወደ 3 ወራት ያህል በዚህ አስፈሪ ኮንቴነር ውስጥ ተዘግተው ነበር። በዚያ ሁሉ ጊዜ ውስጥ ማንም ሰው ስለነሱ አያውቅም ነበር። የወደብ ሰራተኞችም ሆኑ የባቡር ሰራተኞች በኮንቴነሩ ውስጥ ሰዎች እንዳሉ አያውቁም ነበር። የሞታቸው ጉዞ በዝምታ ተካሄደ። ኮንቴነሮቹ ፓራጓይ ከደረሱ በኋላም እንኳን ወዲያውኑ አልተከፈቱም ነበር።
ለተጨማሪ 4 ቀናት ያህል አስክሬኖቹ በዚያ የብረት ሳጥን ውስጥ ተዘግተው ቆዩ። በመጨረሻ በኦክቶበር 23 ቀን 2020 ዓ.ም ኮንቴነሮቹ ሲከፈቱ የአስክሬኑ ጠረን አየሩን ሞላ። አስክሬኖቹ በከፍተኛ ሁኔታ ተሰብስበው ሙሉ በሙሉ በሚባል ደረጃ አጥንታቸው ብቻ የቀረ ይመስል እንደነበሩ ነው። የፓራጓይ ፖሊስ ምርመራውን ወዲያውኑ ጀመረ። የሰባቱ ወንዶች ማንነት ለመለየትና እንዴት ወደዚያ እንደገቡ ለማወቅ ጥረት አደረጉ። በኋላ ላይ ከሟቾቹ አንዱ የሆነ ጓደኛቸው ለፖሊስ ምስክርነት ሰጠ። እሱም ጓደኞቹ ከሰርቢያ ወደ አውሮፓ ለመግባት አቅዶ እንደነበረ ገለጸ። ይህ መረጃ ፖሊስ የዚህን አሳዛኝ ክስተት ሙሉ ታሪኩን ለማወቅ አስቻለው። የሰባቱ ወንዶች ታሪክ የፍርሃትና የተሳሳተ መረጃ የሚያስከትለውን አስከፊ መዘዝ ያሳያል። ከፖሊስ ፍርሃት ለማምለጥ ሲሉ ከባድ ውሳኔ ወሰኑ። ነገር ግን የተሳሳተ መረጃ ወደ ሞት መራቸው። የእነዚህ 7 ወንዶች የተሻለ ሕይወት ለመፈለግ በተደረገ የድብቅ ስደት ምክንያት አሳዛኝ ፍጻሜ ያገኙ። ህልማቸው፣ ተስፋቸውና ሕይወታቸው ሁሉ በዚያ አስፈሪ የብረት ሳጥን ውስጥ አለቀ። የዛሬው እውነተኛ ታሪክ ይህንን ይመስላል። በፓራጓይ ውስጥ በኮንቴነር ውስጥ ሞተው የተገኙት የ7 ወንዶች ታሪክ የተሻለ ሕይወት ፍለጋ የሚያደርግ የድብቅ ስደት ምን ያህል አደገኛ ሊሆን እንደሚችል የሚያሳይ ነበር። ይህን መሰል አስደናቂና አስተማሪ ታሪኮችን ለማግኘት ደግሞ ቻናላችንን ሰብስክራይብ ማድረግ እና የደውል ምልክቱን መጫን አትርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ደህና ሁኑ። እወዳችኋለሁ።